ሀገሬን ከነችግሯ ነው መውዳት የሚባል አባባል አለ። ይተረት ልክነት አለው እንዴት ታየዋል? እውነት ለመናገር ከራስ በላይ ንፋስ ብለን ስናስብ ለሁሉም ነገር ራሳችንን እናስቀድማለን። የግል ህይወቱን፣ የግል ማንነቱን፣ የግል ኃላፊነትና ግዳጁን መወጣትን ይዘነጋውና እኔ እኮ ለሀገሬ ነው ቅድሚያ መስጠት። ሀገርን መውደድ የሚለካው ራሳችን ላይ በመንሰራው ልክ ነው የሚል አረዳድ ነው ያለኝ። ትክክል ነው አይደል? ሀገር ስንል የላምጡት ይመስለናል። የሆነ አልበን የምንጠጣው የምንበላው what's never እኛውን የምንሰራውና የምንደክመው ይሄ እውነታ ነው። we have to work hard to change። እኔ አሁን የሀገርን ትርጉም እስቲ አንቺ ንገሪኝ ብትለኝ ሌሎች በብዙ መንገድ ሊተረጉሙት ይችላሉ። አንደኛው ሀገር ማለት ዜጋው ነው ሰው ነው ሚል ሊኖር ይችላል። አይ ሀገር ጋራ ሸንተሩ ነው መልክዓ ምድሯ ነው ሚል ሊኖር ይችላል። እኔ ግን ሀገር ሁለቱንም ነው ባይ ነኝ። ዜግነት እንኳን ሲሰጠን አንድም ከዚህ ሀገር ዜጋ በመወለዳችን አንድም ደግሞ እዚሁ ሀገር ውስጥ በመወለዳችን ነው አይደለ? በሁለቱም መንገድ። ስለዚህ ሀገር ይሄ ነውና በሁለቱም መንገድ አንድም ለሌሎች ዜጋዎች መልካም ነገር በማድረግ አንድም ደግሞ መልክዓ ምድሯንም በመጠበቅ ለሀገራችን ያለንን ፍቅር መግለጽ እንችላለን ባይ ነኝ። ራስ ላይ መስራት ማለት ሀገር ላይ መስራት ነው ብዬ ስለማስብ ነው። መልካም ዜጋ ስንሆን መልካም ሀገር አለን እንደማለት ነውና አንድ ሀገራችን ውስጥ የሚባል ነገር አለ። መግቢያችን ላይ ብየው ነበረ፣ ከራስ በላይ ንፋስ ይባላል። እውነት ከራሳችን አስበለጠን ሀገራችንን እንወዳለን? በጣም ጥሩ ነው። በነገሮች ላይ በጣም ጥሩ ፖይንት ነው። አሁን ከራስ በላይ ንፋስ አንዳንድ ጊዜ ኃላፊነት ወስዶ ለምሳሌ ይሄ መስመር ያለፈ የዋህነት ወይ ሞኝነት የምንላቸው ባህሪያት አሉ። ለምሳሌ የራሱን ቤት ሳይጠብቅ የለም ራሱን ማኖር የራሱ ግዳጆች ኑሮበት ግን ለሌላው ሰው ልዘን ወይም ላድርግ በሚል በጣም መስመር ያለፈ ለምሳሌ የዋሬ ጆርናሊስት እዚህ ውስጥ ኃላፊነቶች አሉብሽ ዋትሶኤቨር የራስ ግዴታዎች እነሱን ትተሽ ሌላውን በማገዝ ውስጥ ሰፊ ጊዜ ብታሳልፊ የራስሽን ስራ ጥለሽዋል ኦልሬዲ። ስለዚህ አሁን ይሄ በጣም ጅልነት እንደምንለው ነገር የለም። መጀመሪያ ራስ ላይ ያለን ኃላፊነትና ግዳጅ ሳይወጡ ሳይፈጽሙ ለሌላው መልካም እኮ ነው ያኛውም ድርጊት፣ ግን ቅድሚያ የራስ ኃላፊነት ይበልጣል። ቤት ውስጥ ልጆች ይኖሩሻል። ልጆችሽን መንከባከብ ስለ ቤትሽ መቆም እያለብሽ ጎረቤት ላይ ችግር አለ ብለሽ ሮጠሽ እዚህ ጋር የራስሽን ጉዳይ ረስተሽና ጥለሽ እዛ ጋር ሄደሽ መልካም ቢሆንም የምታደርጊው ድርጊት ግን ቅድሚያ ሁላችንም በቆምንበት ቦታ ላይ የራስ ግዳጅ አለ። ስለዚህ የራስን ጉዳይ ከጨረሱ በኋላ የራስን ኃላፊነት ከተወጡ በኋላ ከፊት ለፊት ያለን ሌላ ኃላፊነት ማሰብና ማገዝ እንችላለን የሚልም መረዳት ልናስብ እንችላለን። ምክንያቱም በጣም ብዙ ጊዜ ካየሽው በርህራሄና በየዋህነት ብዙ ጊዜ ህይወታችን ውስጥ አፕን የሚያደርጉ ነገሮች አሉ። ጓደኞቻችን የተቸገሩ ሲመስለን ወይም አካባቢያችን ላይ ወይም እንደ ሀገርም ጭምር ማለት ነው። ለምሳሌ ለሀገሬ ብሎ የሚያስብ ጋዜጠኛ፣ ደራሲ ዋትሶኤቨር ይኖራል። የግል ህይወቱን፣ የግል ማንነቱን፣ የግል ኃላፊነትና ግዳጁን መወጣትን ይዘነጋውና እኔ እኮ ለሀገሬ ነው ቅድሚያ የምሰጠውና ሀገሬ ትበልጣለች በሚል ስሜት ደመነፍሳዊ ሲሆን ይታያል። ይሄ በጣም የተዛነፈ አመለካከት ነው። መጀመሪያ ቅድም ስናነሳው ከራስ በላይ ንፋስ ጥሩ ነገርም አለው። አት ዘ ሴም ታይም ራሱን ያልሆነ ሀገሩን አይሆንም የሚል ሀሳብም አንስቻለሁ። መጀመሪያ እያንዳንዱ ዜጋ አሁን ቅድም ያነሳሻት ፖይንት የለም መልካም ዜጋ በሚለው ስሜት እያንዳንዱ ሰው መጀመሪያ ራሱን መፍጠር አለበት። ራሱን መስራት ማለት መብቱንም የሚያውቅ ግዴታውንም የሚያውቅ ሌላው ላይ መስራት አይችልም ሰው። ለምሳሌ አሁን ኪዱ አንቺ መቆጣጠር አልችልም፣ ምክንያቱም የራስሽ ፍሪ ዊል ያለሽ የራስሽ አመለካከት የራስሽ ዓለም ያለሽ ሴት ነሽ። እኔ ግለሰብ ነኝ፣ እኔ ላይ ነው መስራት የምችለው። የአየር ንብረቱን መቆጣጠር አልችልም። ሌላው አካል የሚያደርገውን ነገር መቆጣጠር አልችልም። ስለዚህ መቆጣጠር የምችለው እኔን ብቻ ነው፣ እኔ ላይ ብቻ ነው መስራት የምችለው። ስለዚህ አሁን ይሄ በፊሎሶፊ ብራንች ስቶይሲዝም የሚባል ፊሎሶፊ አለ። ስቶይኮች እነ ማርክስ ኦሬሊየስ እነ ኢፒክቲተስ ምናምን የሚባሉ ፊሎሶፈርስ በጣም ዴቨሎፕ ያደረጉት የሞራል ፊሎሶፊ አለ። ሁሉም ሰው መስራት የሚችለው ራሱ ላይ
ራሱን መቆጣጠር ይችላል፣ ራሱን መግታት ይችላል፣ ራሱን መቅረጽ ይችላል። ስለዚህ መቅረጽ የማይችለው መቆጣጠር የማይችለው ቦታ ላይ ትኩረት ከማድረግ ራሱ ላይ መስራት። መልካምነት ምንድን ነው? ክፉነት ምንድን ነው? ማጣት ምንድን ነው? ማግኘት ምንድን ነው? ዋትሶኤቨር እነዚህ ኩዌስችኖች ላይ እየጠየቀ ግን ከራሱ አንግል ካየ ሀገሩንም እንደ መስራት ነው። ምክንያቱም ሁሉም ሰው መብቱንና ግዴታውን መለየት ይችላል እንደ ግል። ስለዚህ ለምሳሌ ሰውየው ታመመ፣ በሽተኛ ሆነ። አሁን በሽተኛ ሲሆን ወይኔ ታመምኩኝ እኮ ብሎ ቢያማርር፣ በሽታ አዲስ ነገር አይደለም ምድር ላይ። ሌላውም ሰው ይታመማል። ይሲ ሌላውም የሚሆነው ነገር ነው እሱ ላይ የሆነው። ሊያጣ ይችላል፣ ሌላውም ሊያጣ የሚችለው ነገር ነው እሱ ላይ የሆነው። አዲስ ነገር አይደለም። የትኛውም ክንውን ሰው ላይ የሚከሰት ሁሉ ማንም ላይ የሚከሰት ነገር ነው። አንቺ ላይ የተከሰተ ድህነት ወይም ሀብት፣ ንግስና ወይም ማጣት ዋትሶኤቨር ማንም ሰው ላይ ይከሰታል። ስለዚህ ማማረር ስህተት ነው ማለት ነው ብሎ ይጀምራል። አሁን እናገናኛቸዋለን ፖይንቶቹ። መጀመሪያ ራስነትና ሀገር የሚባለውንም ለመረዳት ስለሚያስችል ነው። ማማረር በአብዛኛው ማማረር ሲኖር አማጺነትም የሚኖረው ረባሽነት የሚኖረው ዋትሶኤቨር። ስለዚህ ከማማረር ነጻ ትሆኛለሽ። አንቺ ላይ ሀፕን ያደረገው ሌላውም ላይ ሀፕን የሚያደርግ ነገር ነው። ንጉስም ብትሆኚ፣ ባሪያም ብትሆኚ፣ ሀብታምም ብትሆኚ፣ ደሃም ብትሆኚ ለብቻሽ ተነጥለው አንቺ ላይ ብቻ የሚከሰት አይደለም። ስለዚህ እንደ ሰው ልጅ ንጉስም እንሁን ባሪያ፣ ሀብታምም እንሁን ደሃ፣ ትንሽም እንሁን ትልቅ፣ ሁሉም ነገሮች ናቹራሊ ሀፕን የሚያደርጉ ነገሮች ናቸው። ይህን ስናውቅ ከማማረር ነጻ እንሆናለን መጀመሪያ። ከዚያስ ከማማረር ብቻ አይደለም ከመኮፈስም ነጻ እንሆናለን። ለምሳሌ ንጉስ ብንሆን ሌላውም ንጉስ የሚሆነውን ነገር ነው ይሆን ነው፣ የተለየ አይደለም። ሀብታምም ብንሆን ማንም ሊሆን የሚችለውን ነገር ነው ይሆን ነው፣ የተለየ አይደለም። ስለዚህ አጉል መኮፈስም አይሰማንም። ይሲ ባገኘነውም ነገር በጣም አንንጠራራም፣ ባጣነውም ነገር አናማርርም። ምክንያቱም አዲስ ነገር አይደለም። ሶ ይሄ ከሆነ ማማረርም መኮፈስም ከሌለን ጥያቄ የምናነሳው ምንድን ነው ታዲያ? ዋት ኢዝ ዘ ዲፍረንስ ዊ ካን ሜክ? የተለየ ሰክሰስ፣ የተለየ ብልጫ፣ የተለየ ማንነት ታዲያ የምንሰራው ምን ላይ ነው የሚለውን ጥያቄ እናነሳለን። ይሄን ጥያቄ ስናነሳ ከሌላው የሚለየው ሰልፊሽነት አይደለም፣ የሞራል ቶት ውስጥ እንገባለን። ሞራል የሚባለው ጉዳይ ላይ ስንገባ ሀገር የሚባለውን ትርጉም እናገኛለን። ይሄኛው አይነት የራስን መውደድ ከሞራል አንጻር ያነሳኸው ከኛ አልፎ ሌሎችንም ሀገራችንንም መጥቀም የምንችልበት አንግል ነው ብዬ አስባለሁኝ። ምክንያቱም ራሳችን ላይ ስንሰራ ሌሎች ሶሳይቲ ላይ እንዲሁም ሀገር ላይ የምናመጣው ተጽዕኖ ትልቅ ስለሚሆን ማለት ነው። ወደ ቀጣዩ ነገራችን ስናልፍ ደግሞ የመውደድ ጥጉ ራስን አሳልፎ መስጠት ነው ብለናል አይደለ? የመውደድ ጥጉ ራስን አሳልፎ መስጠት። ግን ከዛ በፊት አንቺን የምጠይቅሽ አሁን ለምሳሌ ያነሳሁት ሀሳብ አለ አይደለ? ሀብታምም ብትሆኚ ድሃም ብትሆኚ፣ አሁን ይህን ፖይንት አሁን እኔ ፊሎሶፊ ነው ያወራው ቲዎሬቲካል፣ ግን ወደ መሬት ብናወርደው ይህን ፍልስፍና የስቶይኮች ፊሎሶፊ ነው ባይዘው ብዙ ዘመን ኑረውታል። እውነት አሁን ንጉስም ብትሆኚ ባሪያም ብትሆኚ ሀብታም ብትሆኚ ድሃ ብትሆኚ ማንም ሰው ላይ ሀፕን የሚያደርገው ነገር ነው ብለው ያምናሉ አልኩኝ። ታምኝበታለሽ ይህን ፊሎሶፊ? እውነት ነው፣ አምንበታለሁ። ምክንያቱም ምናልባት አሁን ስለ ንግስትነት ካወራ ንግስት በሆን ኖሮ እኔ ባልሆን ሌላ ሰው ይሆነዋል ወይ ደግሞ በእርግጥ በአንድ ሀገር አንድ ንጉስ አንድ ንግስት ነው የምትኖረው ተብሎ ቢታሰብም ማለት ነው። ስለ ድህነት ስታስብ ግን ብዙ ድሃዎች አሉ። ስለዚህ ከነዛው መሀል አንዷ ነኝ ነው። ሌላ ምንም የተለየ ነገር የለውም። ከሰማይ በታች አዲስ ነገር የለም ይባላል አይደለ? ራሳችን ላይ መስራት የምንችለው ነገር ምንም አዲስ ነገር አይደለም። ሶ ራሳችንን በተለየ መንገድ እንዳልከው ከሌላው ሰው ለየት የሚያደርገኝ የራሴ ነገሮች ስላሉኝ እነሱ ነገሮች ላይ መስራትን የምናተኩር ነው ብዬ አስባለሁ። አካባቢያችንን ስታዩ እስኪ እስከሱም አንጻር አስተያየት። ለምን ብዙ ሰው ለንግስና ለፖለቲካ ሹመት የሚሯሯጥ ይመስለኛል፣ ለዙፋን በአብዛኛው
ለሀብት የሚሮጥም ይመስላል። አሁን ምናየው አይደለ አካባቢያችንን ብዙዎቻችን ማቴሪያሊስቲክ ሆነን ነው። ከዛም አንጻር አሁን በጣም ጥሩ ፖይንት ስለሆነ ነው ማለት ይሄ ፊሎሶፊውንና ያለንን ሪያሊቲ ሂስም ለማድረግ ስለሚያግዘን የአብዛኞቻችን ሩጫ ለዙፋን ሲሆን ለማቴሪያሊስቲክ ወርልዱ ለሆነ ጥቅማ ጥቅም ሲሆን ሰልፊሽነሱም ማቴሪያሊ ሲሆን ግን ይሄንኛው ደግሞ የህይወት መንገድም አለ። አንድ በጣም በተለምዶ የሚባል ነገር በተለይ ደግሞ አዋቂ ነን ወይ ምሁር ነን የሚባሉት ሰዎች ጋር በብዛት የሚነገር አለ። ሀገሬን ከነችግሯ ነው መውዳት የሚባል አባባል አለና ሀገሬን ከነችግሯ ነው መውዳት ስንል ሀገራችን ችግር እንዳለባት አምነናል ማለት ነው። ስለዚህ ምን ያህሎቻችንን ሀገሬን ከነችግሯ ነው መውዳት ስንል ያንን ችግሯን ለመቅረፍ የተንቀሳቀስ ነው? ኤክሰለንት በጣም ደስ የሚል እንትን ነው። ሀገሬን ከነችግሯ ማለት ያው ሀገሬን ከነችግሯ ወይም ሀገሬን ከነችግራችን በጣም ያሳምናል። ወይም በቀላል ምሳሌ ነው ሀገር እንዴት ተደረሰ እንደ ህፃናት ማሳደጊያ ነው ማለት ሀገርን ለምን መሰለሽ አንድ ሰው የህፃናት ማሳደጊያ ይከፍታል። ሲከፍት እሱ ነው ወጪ የሚያወጣው ካለው ነው የሚያወጣው ካለው ነው የሚለፋው። የትም ይሁን እዛ ጋር ያሉትን ህፃናት እንዲያድጉ የሆነ ቦታ እንዲደርሱ አቺቭ እንዲያደርጉ ቡም እንዲያደርጉ እንዲበለጽጉ ዋጋ የሚከፍለው ያንን የህፃናት ማሳደጊያ የከፈተ ግለሰብ ወይም አካል ነው አይደለ? ዋጋ የሚከፍለው እሱ ነው። ያን ዋጋ ሲከፍል ግን ህፃናቱ ሲበሉ ሲጠጡ ሲያድጉ አይደሰትም? ያ አልቲሜት ሃፒነስ አለ። ግን ያለውን እየሰጠ ነው። ያለውን እየሰጠ ማለት ጊዜውን፣ ጉልበቱን፣ ማቴሪያሊ፣ ኢሞሽናሊ ዋትሶኤቨር እየሰጠ ግን የውስጥ ሰላምና ሃፒነስ ያገኛል። ያ ማለት ሀገር ማለት እንደዚህ ነው። እኛ የምንኖርላት ግን ዋጋ እየከፈልን ፎር አልቲሜት ሃፒነስ ማለት ነው። ከዛ አንጻር ሀገራችንን ከነችግሯም ስንል ከነችግራችንም እንደማለት ነው። እኛ ራሳችን መቅረፍ የጊዜን ቫልዩ የአንድ ግለሰብነትን ቫልዩ በመረዳት ውስጥ በመታተር መስራት ነው። እንደኛ ሀገር አብዛኞቻችን ሀገር ስንል የላምጡት ይመስለናል። የሆነ አልበን የምንጠጣው የምንበላው ዋት ኔቨር እኛውን የምንሰራውና የምንደክመው ይሄ እውነታ ነው። we have to work hard to change